ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። የጄኔራል ታደሰ ወረደ ሹመት ለአንድ ዓመት ተራዝሟል። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 2018 ዓ.ም ጀምሮ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደን ሹመት ለአንድ ዓመት አራዝመዋል። ጠቅላይ ሚኒስትሩ ሹመቱን ያራዘሙት በኢፌዴሪ ሕገ መንግስት መሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳደርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብና የዓመቱ የሥራ አፈጻጸም ባቀረቡት መሰረት ነው። ይህን የፌዴራል መንግስቱን ውሳኔም ተከትሎ ጄኔራሉን አስወግዶ የራሱን ሰው መሾም የሚፈልገው የነ ሞንጆሪኖ ስብስብ ቀጣይ እርምጃ ጄኔራሉ ወደ መቀለ ከመመለሱ በፊት መፈንቅለ መንግስት መፈጸም ሊሆን እንደሚችል፣ ሆኖም ስብስቡ ይህን ካደረገ የሚከተለው አጸፋ የከፋ በመሆኑ ምናልባትም እሱን ግምት ውስጥ በማስገባት የሀሳብ ለውጥ ሊያደርግ ይችላል የሚለውም የሚጠበቅ በመሆኑ የቡድኑ እርምጃ ላይ 50-50 የሆነ ግምት ተይዟል። ሆኖም ክልሉን ማተራመስና ህዝቡን ሰላም መንሳት የማይሰለቸው ጽንፈኛው የህወሓት ቡድን ስብስቡ የጄኔራሉ ሹመት እየመረረውን ቢሆን የሚወጣው ከሆነና ጄኔራሉ በሰላም ወደ መቀለ ከገቡ ያባከኑትን 1 ዓመት ዞር ብለው በመገምገም በተጨመረላቸው ተጨማሪ የስልጣን ዘመን እዚህና እዛ መርገጣቸውን ትተው ለትግራይ ህዝብ የሚበጀውን ሊያደርጉ ይገባል እንላለን። ውሳኔውን ተከትሎ ትግራይን ውድቀት ውስጥ የሚከታትን ሴራ መጠንሰሱ ከታማኝ ምንጭ ሰምተናል። በዚህም ጽንፈኛው ህወሓት ለማህበራዊ ሚዲያ አካዳሚዎች ስምሪት ሰጥቷል። እነሱም በተሰጣቸው ትዕዛዝ መሰረት የጄኔራል ታደሰ ስልጣን በአዲስ አበባ እንጂ ትግራይ ተቀባይነት የለውም በማለት እየተንጫጩና ስብስቡ የሚያደርገው መፈንቅለ መንግስት አይቀሬ መሆኑን እያመላከቱ ይገኛሉ። ጽንፈኛው ቀድሞም የጄኔራል ታደሰ ወረደ ስልጣን ተራዘመ የሚለው ጭምጭምታ በመስማቱ ውሳኔውን ከመግለጹ ቀደም ብሎ መጋቢት 29 2018 ዓ.ም የከተማና የወረዳ ምክር ቤቶችን አስቸኳይ ስብሰባ በመጥራት የፕሪቶሪያ የሰላም ስምምነት ተጥሷል ሲል የጦርነት ነጋሪቱን መጎሰሙን ሰምተናል። የትግራይ ጊዜያዊ አስተዳደር ፈርሶ ከጦርነቱ በፊት በምርጫ የተመረጠው ህጋዊ የሆነ መንግስት ይመለስ የሚል ውሳኔ እያስወሰነ መፈንቅለ መንግስቱን እያወጀ እንደሚገኝም ሰምተናል። ይህን ውሳኔ የአድዋ፣ የአብይ እና የኃይለ ከተማ መስተዳድሮች ተቀብለው ይሁንታ መስጠታቸው ታውቋል። ሆኖም ግን ጄኔራል ታደሰ ወረደ ሹመታቸው መራዘሙን ተከትሎ ምክር ሀሳብ ያጸደቁ የወረዳ ምክር ቤቶች ውሳኔያቸውን እንዲያነሱ አስጠንቅቋል። ከዚህም በፊት ከስር ያሉ አስተዳደሮችና ከንቲባዎችን በራሳቸው የሾሙ ዘንድ ሰጥቷቸው የነበረውን ውክልና ማንሳቱን የሚገልጽ መልእክት ወደ ትግራይ መላካቸው ታውቋል። ይህም የጄኔራል ውሳኔ በተጨማሪ የስልጣን ጊዜያቸው ከህወሓት እግር ስር ከመርመስመስ ይልቅ ለትግራይ ህዝብ የሚበጀውን ለማድረግ እንደቆረጡ ያመላክታል። በአጠቃላይ የትግራይ ክልል ጊዜያዊ ርዕሰ መስተዳድር ሹመት መራዘሙ ጸረ ትግራዩን ስብስብ ቅስም ሰብሯል። በተለይ በተደጋጋሚ ጦርነቱ በህወሓት በኩል ጀመር ታደሰ እንቅፋት ሆኗል፣ ከስልጣን ይወገድ ሲል የነበረው የሻዕቢያ ሴራ ሊበጣጠስ ችሏል። ጽምዶ ጥምረት እውን እንዳይሆን የፌዴራል መንግስት ውሳኔ ተገቢ ነው። የትግራይ ህዝብም በዚህ ውሳኔ ደስተኛ እንደሚሆን አያጠያይቅም። ወደ ቀጣይ ዜና ተሸጋገርን። በርካታ አመራሮች የተደመሰሱበት ኦፕሬሽን ደጀኑ ሰራዊታችን በሰሜን ጎጃም ዞንና በደቡብ ጎንደር ባካሄደው ስምሪት የጽንፈኛ አመራሮችን ከነግብረ አበሮቻቸው በመደምሰስና በመማረክ ውጤታማ አፈጻጸም አስመዝግቧል። በዚህም ሰሜን ጎጃም ዞን በሰሜን ሜጫ፣ ይልማና ዲንታ፣ በጎንጂ ቆለላና አዴት፣ በባህር ዳር ዙሪያና በደቡብ ጎንደር ወረዳዎች በተካሄደ የተጠና ኦፕሬሽኖች ራሱን ዘመቻና የጦር አዛዥ ብሎ የሚጠራው ሻለቃ ሸዋነ ሙሉጌታ፣ 50 አለቃ ዘካሪያስ፣ የልዩ ዘመቻ ኃላፊ ይንገር ተገኝና በርካታ ታጣቂዎች አብረው መደምሰሳቸው ታውቋል። እንዲሁም ጌትነት ተፈራ የተባለ የጽንፈኛው ሐኪም እንዲሁም ሰዋለ ምንችል የተባለ የጽንፈኛው ሎጂስቲክስም ተማርኳል። በተጨማሪም ጽንፈኛው ከህዝብ ዘርፎ ሲገለገልባቸው የነበሩ 4 ተሽከርካሪዎች በሰራዊቱ ቁጥጥር ስር ውሏል። በተመሳሳይ በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ በተደረገው ስምሪት ሰራዊቱ የራሱን ስልትና ወታደራዊ ጥበብ በመጠቀም በአካባቢው ቡድኑን ይዞ ሲንቀሳቀስ የነበረውን ታደሰ አላምረው የተባለውን የጽንፈኛ አመራር ከ3 ግብረ አበሮቹ ጋር ደምስሷል። 1 ፒኬኤም መትረየስ ከነሽንሽሉ 82 ተተኳሽ ጥይቶች፣ 2 ኤኬኤም ክላሽና 1 የቃታ መሳሪያ መማረክ ችሏል። ከዚህም በተጨማሪ በማዕከላዊ ጎንደር ዞን ላይ አርማጮ አካባቢ ከጎንደር ወደ ሁመራ ሲጓዝ የነበረ ተሳቢ መኪና ሹፌር የጽንፈኛው አባላት አግተው ወደ ጫካ ሲወስደው የአካባቢው ህዝብ ከረዳቱ ባገኘው መረጃ መሰረት ተባብረው በመውጣት ከእገታው እንዳስለቀቁትና ከጸጥታ ኃይል ጋር በቁጥጥር ስር እንዲውል እንዳስቻለ ታውቋል።
ይህ በእንዲህ እንዳለ በአማራ ብሔርተኝነት ትግል ውስጥ ትልቅ ድርሻ የነበረው የቀድሞ የአማራ ወጣቶች ማህበር ፕሬዝዳንትና የአፋብን ቴዎድሮስ ከፍተኛ አመራር ጌራ ወርቅ ዳኛው ትግሉ ለህወሓትና ሻዕቢያ መሸጡን በማረጋገጥ የሰላምን መንገድ ተከትሏል። ጌራ ወርቅ በአማራ ክልል የወረዳና ዞኖች ከተሞች የአማራ ወጣቶች ማህበራትን በመመስረት ያደራጀ የትግሉ ፈርቀዳጅ ከሚባሉት ግንባር ቀደሙ እንደነበረም ታውቋል። ምሬ ወዳጆ ከስህተቱ ተምሮ ለአማራ ህዝብ ደህንነትና ሰላም ሲል እጅ ለመስጠት መንገድ መጀመሩ ተሰምቷል። ከዚህም ቀደም ካፒቴን ማስረሻ ሰጤም እጅ መስጠቱንና ወደ ሰላም መምጣቱን ተከትሎ በአስረስ ማረ ትዕዛዝ የፋኖ ታጣቂ ወንድሙን እንደገደሉበት የሚታወስ ነው። ታዲያ ይህን ስራቸውን ጠንቅቆ የሚያውቀው ምሬ ወዳጆ እጁ እሱ ከገባ በኋላ ልጁን እንዳይገድሉበት ልጁን ቀድሞ በሰራዊቱ ቁጥጥር ስር በትላንትናው ዕለት እንዲውል አድርጓል። በውስጥም በውጭም ከባድ ኪሳራ የገጠመው ጽንፈኛው ፋኖ በበቀል ስሜት የፈሪ ዱላውን በንጹሃን ላይ እያሳረፈም ይገኛል። በዚህም በምዕራብ ጎጃም ዞን ቡሬ ከተማ በሚገኘው ቡሬ ሆስፒታል ጠቅላላ የቀዶ ሕክምና ሐኪም የሆኑት ዶክተር አበበ መኮንን መጋቢት 27 2018 ዓ.ም ምሁራንን ማጥፋት በለመደው ታጣቂ መገደሉ ታውቋል። የአማራ ህዝብ ምሁራንን በማጥፋት የአማራን ህዝብ አንገት ማስደፋት የዚህ አረመኔ ቡድን ፍላጎት እስኪመስል ድረስ ከፖለቲካ ጋር ምንም አይነት ንክኪ የሌላቸው ሰላማዊ ሰዎችን በጭካኔ መግደል የቡድኑ የሁልጊዜም ተግባሩ ነው። ቡድኑ በዚህም ሳያበቃ በወለጋ አካባቢ የሚንቀሳቀሰው ራሱን የወለጋ ቢንዛሞ ብሎ የሚጠራው የፋኖ ክንፍ ታጣቂ የኦሮሞውን አርሶ አደር ከብት እንዲዘርፉ ቤታቸው እንዲያቃጥሉ ታዟል። እንዲሁም የሸኔ ታጣቂ በአካባቢው ያለውን የአማራውን ሀብት ንብረት እንዲያወድሙና የእርስ በርስ ግጭት በመቀስቀስ ህዝቡን ለማፈናቀል እንደተስማሙ ከውስጥ የደረሰ መረጃ ያስረዳል። ወደ ቀጣይ ዜና ተሸጋገርን። ከመጋቢት 24 የቀጠለው የኢሃፓ የሰልፍ ጥሪ ቀድሞም በከተማ አመጽ ፍቅር የተነደፈው ደመጣጩ ኢሃፓ አሁንም ዳግም በከተሞች አመጽ እንዲቀጣጠል ወጣቶች ዋጋ እንዲከፍሉ ጥሪ እያደረገ ይገኛል። ፓርቲው በዲሞክራሲያዊ ሂደት ውስጥ በሰላማዊ መንገድ በመሳተፍ ይልቅ የምርጫውን ሂደት የሚያስተጓጉሉ ተግባራትን ከማቀድና የህዝብን መረጋጋት የሚቀንሱ ስልቶችን በመከተል ሀገራዊ አንድነትን አደጋ ላይ የሚጥል እንቅስቃሴ እያደረገ ይገኛል። ይህ አይነቱ አካሄድም የኢትዮጵያን የፖለቲካ እድገት ወደ ኋላ የሚጎትትና ዜጎችን የለውጥ ፍላጎት የሚያጨናግፍ ነው። ኢሃፓ የፋኖ ንግግርና ውሳኔ እየተከተለ ቃል በቃል በመድገም ተጠምዶ የከረመ መሆኑም የሚዘነጋ አይደለም። አሁንም ደግሞ ጭራሽ መጋቢት 24 ፋኖ በአማራ ክልል ብቻ በግዳጅ እንዲካሄድ ያደረገውን የተቃውሞ ሰልፍ ቡድኑ ተሰሚነት በማያገኝባቸው ሌሎች ስፍራዎች ጭምር በስፋት እንዲሰራጭ ለማስቀጠል ጥረት በማድረግ ላይ ይገኛል። በሰላማዊ ትግል ድል ማድረግ የተሳነው ፓርቲ ሚያዝያ 30 2018 ዓ.ም በመላው ሀገሪቱ በሚገኙ የክልል ከተሞች ሁሉ አመጽ እንዲቀሰቀስ መልእክትን አስተላልፏል። በጥሪው ላይ ያስተላለፋቸው መልእክቶችና በመፈክርነት ይነሳሉ በሚል ያሰፈራቸው ጽሁፎች ፋኖ መጋቢት 24 በግዳጅ በአማራ ክልል ባስወጣው ሰልፍ ላይ ህዝቡን በግዳጅ ያስጨበጣቸው መፈክሮች ናቸው። ይህም ሁለቱ ኃይሎች ከተማና ጫካ ከመንቀሳቀሳቸው ውጪ ልዩነት የሌላቸው በሽርክና የሚሰሩ የጥፋት ኃይሎች መሆናቸውን በይበልጥ ያረጋገጠ ሆኗል። ከዓመታት በፊት ሚያዝያ 30 በ1997 ዓ.ም እነ ልደቱ አያሌው ወጣቱን ለጥይት ሰጥቶ በሬሳው ላይ ተራምዶ ለስልጣን መደራደር ሞክረው ነበር። ዛሬም ከ21 ዓመታት በኋላ ኢሃፓ ያንኑ ለውጥ የሚል ያረጀ ሽፋን ይዞ መጥቷል። የአሁኑም ጥሪ ዓላማ ለውጥ ሳይሆን የከሰረውን የኢሃፓ ፖለቲካ በወጣት ደም ለማደስ ያለመ ሽብር ተግባር ነው። የሀሳብ ልዕልና በነገሰበት በዚህ ዘመን በሰላማዊ ሰልፍ መንግስትን የመገልበጥ የወረደ እቅድ አንግቦ መንቀሳቀስ ያሳፍራል። ይህ የቡድኑ እቅድ ብቻ ሳይሆን የጠላት ሀገራት ዓላማ ለመፈጸምም የታቀደ ሴራ እንደሆነ ግልጽ ነው። ኢሃፓ ከስም ውጪ በርካታ ታድሶችን አድርጌ መጥቻለሁ ይበል እንጂ ከዚህ የአመጽ አባዜው እንዳልተላቀቀ የሰልፍ ጥሪው በጽኑ ያረጋግጥልናል። ፓርቲው በቀጥተኛው የምርጫ ሂደት ላይ እየተሳተፈ ባለበት በዚህ ወቅትም የጥፋት አባዜው ተነስቶበት ወጣቱን ሰልፍ በመጥራት ዳግም የጎዳና ላይ አመጹን ለማስኬድና ከጸረ ሰላም ኃይሎች የተሰጠውን ተልዕኮ ለማስፈጸም ተነስቷል። ሆኖም ወጣቱ ዘመን እየጠበቀ በስሜት ነርቶ ትውልድን የሚበላና እንደ ቀላል ህይወትን አስቀጥፎ ይቅርታ ብቻ ብሎ ለሚያልፈው የፓርቲው የጥፋት አጀንዳ ከታሪክ በመረዳት መጠቀሚያ ከመሆን ራሱን ሊጠብቅ ይገባዋል። ወደ ቀጣይ ዜና ተሸጋገርን። በህወሓት ፍቃድ ትግራይ የገባው ሻዕቢያ ትናንት በትግራይ ህዝብ ላይ የፈጸመው ዘግናኝ ጭፍጨፋ ሳይበቃው ዛሬም በህወሓት ላይ ታዝሏል። ወደ ትግራይ በመግባት የትግራይን ህዝብ ከቤት ንብረቱ እያፈናቀለው ይገኛል። ለአብነትም መጋቢት 8 2018 ዓ.ም የኤርትራ ሰራዊት የኤርትራ ዋሳኝ በሆነው በራማ አዲ አርባታ አቅራቢያ በሚገኘው የመርብ ወንዝ ወርቅና ማዕድን በማውጣትና በሌሎች ዘርፎች ላይ ተሰማርተው ኑሯቸውን የሚገፉ የትግራይ ተወላጆችን ንብረታቸውና ከብቶቻቸውን እየዘረፈ በኃይል ከመኖሪያቸው ማፈናቀሉ ተሰምቷል። ህወሓት የፕሪቶሪያውን የሰላም ስምምነት ደጋግሞ በመጣስ ከሻዕቢያ ጋር በመሆን ጦርነት ቀስቃሽ ድርጊቶች መፈጸሙን ዓለም አቀፍ ተቋማት በቸልታ ሊመለከቱት አይገባም። ከዚህ ቀደም በተባበሩት መንግስታት ድርጅት ጭምር እንደተረጋገጠው ኤርትራ ኢትዮጵያን ለማዳከም በሶማሊያ አካባቢ የሚገኙትን እና አልሸባብን እንደምትደግፍ ይታወቃል። በመሆኑም አሁን ላይ በትግራይ ክልል እየሰፈረ የሚገኘው በርካታ የኤርትራ ሰራዊት ከነዚህ አሸባሪ ቡድኖች ጋር በጋራ ይፋዊ እንቅስቃሴ የሚጀምር ከሆነ ጉዳዩ ከኢትዮጵያ አልፎ ለቀጠናው ከፍተኛ ስጋትን የሚደቅን ይሆናልና ሰፊ ትኩረት ሊሰጠው ይገባል። ይህ
በእንዲህ እንዳለ ህወሓት ከጊዜ ወደ ጊዜ ትግራይ ህዝብ ላይ መከራ ለመጫን የሚሰራ ጸረ ህዝብ ድርጅት መሆኑን ማሳየቱን ቀጥሏል። የትግራይ ችግር በሰላማዊ መንገድ እንዲፈታ የማይሻው ይህ ስብስብ በትግራይ ክልል ጉዳይ ለብሔራዊ ምክክር አጀንዳ የመሰብሰብ ሂደት ላይ የተሳተፉ ትግራዮችን ጭምር ትግራዋይ አይደላችሁም፣ የትግራይን ህዝብ አትወክሉም የሚል ስያሜ እየሰጠ እያሳቀቀ ይገኛል። ይህን የሚያደርገው ለትግራይ ህዝብ ብቸኛውና አማራጭ የሌለው መንገድ እኔ ብቻ ነኝ የሚል አምባገነንነት ሀሳብ ለማስረጽ ሲል ነው። ይህም ሳይንስ ጽንፈኛ ህወሓት ቡድን ብሔራዊ ጥሪ በሚል የሞት እቅዱ መሰረት ከሚያዝያ 1 2018 ጀምሮ በክልሉ ያሉ ወላጆች ልጆቻቸውን በአቅራቢያቸው በሚገኙ የማሰልጠኛ ቦታዎች በመውሰድ እንዲያስመዘግቡ ጥሪ አቅርቧል። ይህም ቡድኑ ዳግም የትግራይን ወጣት ለፖለቲካ ትርፍ ለማማገድ በይፋ እንቅስቃሴ መጀመሩን የሚያሳይ ነው። በተጨማሪ ትግራይን ለማጥፋት በማለም የህወሓት የጦር አዛዦች ስልጣኑ የተራዘመውን ጀነራል ታደሰ ወረደ ለማሰር ወጥመድ ማዘጋጀታቸውን ከታማኝ ምንጭ አረጋግጠናል። ይህ እቅዳቸው በራሳቸው ላይ ሌላ እሳት ቆስቁሰው የመጨረሻ መጥፊያቸው ይሆናል ተብሎም ይጠበቃል። የሆነው ሆኖ ግን ይህ አረመኔ ቡድን የትግራይን ህዝብ ዳግም ወደ ክፉ የጸጥታ ቀውስና ግጭት ውስጥ ሳይከተው በፊት ሊወገድ ይገባል። የትግራይ ህዝብም ሰላም፣ ፍትህና እድገት የሚያገኘው ካለፉት ስህተቶች በመማርና አዳዲስ ሰላማዊና ዲሞክራሲያዊ የትግል መንገዶችን በመከተል ነው። ወደ ቀጣይ ዜና ተሸጋገርን። ተመልካች አጣው የባንዳዎች ጩኸት። በሚሊዮን የሚቆጠር ህዝብ ያየናል በሚል የኢንተርኔት ሰልፍ ያዘጋጀው የከሰረው ፖለቲከኛ ልደቱ አያሌው እንኳን በሚሊዮን ሊታይና 10 ሺህ የሚደርስ የህዝብ ቁጥር እንኳን ሊያገኝ አልቻለም። አንቀጥቅጥ ብለን የጠራነው የበይነ መረብ ሰልፍ እንዳሰብነው አልተሳካልንም ብሎ ውድቀቱን በግልጽ ማምኗል። ላለመታየቱ ባንከር ሚዲያ ላይ እንደ ምክንያት ያቀረበው የኢትዮጵያ ህዝብ ዩቲዩብ ከማየት ወደ ቲክቶክ ስለዞረ ነው የሚል ነው። ሆኖም የኢትዮጵያ ህዝብ ጀርባውን የሰጠው ለዩቲዩብ ሳይሆን ለሰለችና ለበሰበሰ የሽግግር ፖለቲካ ነው። ኢትዮጵያ ህዝብ በአቋራጭ ስልጣን ለመያዝ ከሚታትሩ በጠላት ሀገር ተገዝተው አመጽና ብጥብጥ ከሚያነሳሱ እንዲሁም የህዝቡንም ሆነ የሀገር ጥቅም አሳልፈው ከሚሰጡ ጎን እንደማይቆም ነው ያሳየው። በማይጨበጥ የስልጣን ህልምና ሽግግር በሚል የተለመደ ዜማ ውስጥ የከረመው ግለሰቦች ዛሬም በዚያ ባረጃ አስተሳሰብ የህዝብን ስሜት ለመቀስቀስ መሞከራቸው ራሱን የቻለ የታሪክ ስህተት ነው። እድሜ ዘመናቸውን በሽግግር ህልም ውስጥ የሚኖሩ ግለሰቦች እዛው ህልም ውስጥ እንደሰመጡ እንዲቀሩ ህዝብን ፈርዷል። በአጠቃላይ በይነ መረብ ሰልፍ ድምጽ አልባ ሆኖ መጠናቀቁ የእነሱን የፖለቲካዊ ኪሳራ ማሳያ ነው። የኢትዮጵያ ህዝብ ዛሬ ትኩረቱ ወደ ልማት፣ ወደ መረጋጋትና ወደ መጪው ብሩህ ተስፋ እንጂ ወደ ኋላ በሚጎትት አጀንዳዎች ላይ አይደለም። አሁንም ያልተሳካውን የኦንላይን ሰልፍ በአካል በኢሃፓ በኩል ለማሳካት ለሚስጥረ ስላሴ ተልዕኮ ተሰጥቷል። ኢትዮጵያ ላይ አመጽ እንዲነሳ፣ ምርጫው ተደናቅፎ የሚመኙት የሽግግር መንግስት እንዲቋቋም የማይሳካላቸውን እንቅስቃሴ ቀጥለዋል። እንደ ልደቱና ጀዋር ያሉ የኛ ሀገር ባንዳዎች ከወቅታዊ የኢራን ህዝብ አቋም ትንሽ መማር አለባቸው። ኢራናውያን እርስ በርሳቸው የፖለቲካ ልዩነት አላቸው። የኛው ጦርነት ከመጀመሩ በፊት እንዲያውም መንግስታቸውን ለመቃወም አደባባይ ወጥተውም ነበር። ሆኖም ግን አሜሪካ ኢራን ጋር በገባችበት ግጭት መሰረት ልማቶቻቸውን ለማጋየት ስትዝት ብሔራዊ ጥቅማቸውና ሉዓላዊነታቸው ስለሆነ ያለ ልዩነት እናጋየዋለን ወደ ተባለው ቦታ ወጥተው ከመንግስታቸው ጎን ቆመው የህይወት መስዋዕትነትን ለመክፈል በአንድነት ሲቃወሙ ተመልክተናል። የኛ ሀገርን መንግስት ተቃዋሚና ተፋላሚ ግን ብሔራዊ ጥቅምን አሳልፈው ለመሸጥ አይደለም ከነግብጽ ከሰይጣንም ጋር እንሰራለን እያለ ያለ ፍርሃት ይፎክራል። እንዲሁም መንግስት በሰላማዊ መንገድ የባህር በር ያስፈልገናል ሲል ሶማሊያ ተነካች፣ ኤርትራ ተነካች እያሉ መች ነው ተጣምረን የምንዋጋው እያሉ እናት ሀገራቸውና ህዝባቸውን ለመበተን ይጣጣራሉ። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።